ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አደራችሁ። መልካም ዕለተ ሰንበት ይሁንላችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሻባት ዩድሄት በአዳር ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ማርች 7 ቀን 2026 ዓ.ም ሲሆን እንደ ኢትዮጵያ ዘመን አቆጣጠር የካቲት 28 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድቦራ ሲውሳ ስትሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ከባልደረቦቻችን ጋር በወቅታዊ ጉዳዮች እንወያያለን። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ኢራን ወደ እስራኤል ሚሳኤል ማስወንጨፏን እንደቀጠለች ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሰሞኑን ከኢራን ጋር ጦርነቱ ከተጀመረ በኋላ ከተባበሩት የአረብ ኤሚሬት ፕሬዝዳንት ጋር በስልክ ተወያዩ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው ወታደራዊ እርምጃ የተሳካ መሆኑን ገለጹ። የአዘርባይጃን የመረጃ ድርጅት ኢራን በሀገራቸው ልታደርሰው የነበረውን የሽብር ጥቃት ማክሸፍ እንደቻለ አስታወቀም። ሳውዲ አረቢያ በነዳጅ ጣቢያው ላይ ሊደርስ የነበረን ጥቃት ማስቀረቷን አስታወቀች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ኢራን ወደ እስራኤል ሚሳኤል ማስወንጨፏን እንደቀጠለች ነው። ከደቂቃዎች በፊት ከኢራን ወደ ሰሜን፣ ወደ መካከለኛውና ወደ ደቡብ እስራኤል ሚሳኤሎች የተተኮሱ ሲሆን በሚሊዮኖች የሚቆጠሩ ዜጎች ወደ መከላከያ ክፍል ገብተዋል። ሂዝቦላም ወደ እስራኤል ሮኬቶችና ያለሰው የሚበሩ አይሮፕላኖችን እያስወነጨፈ ሲሆን በተለይ በሰሜን እስራኤል አካባቢ በተከታታይ የማስጠንቀቂያ ደወል ድምጽ እንደሚሰማ ተገልጿል። የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በኢራን አምባገነን መንግስት አስተዳደር ተቋማት ላይ ሰፊ ጥቃት ማድረሱ ታውቋል። እስራኤል አሁን እየተካሄደ ያለው ጦርነት ከመጀመሩ በፊት ከኢራን በቀን ከ150 እስከ 200 ሚሳኤሎች ቢተኮሱ ለመከላከል ቅድመ ዝግጅት ማድረጓ ተገለጸ። በመጀመሪያው ሳምንት ኢራን ወደ እስራኤል 200 ሚሳኤሎችን የተኮሰች ሲሆን በአንድ ቀን ይተኮሳል ተብሎ የተጠበቀው ሚሳኤል በሳምንት የተወነጨፈ መሆኑን ሁኔታውን በቅርብ የሚያውቅ ባለስልጣን ገልጿል። በአንጻሩ በኢራን ሰማይ ላይ በማንኛውም ሰዓት የእስራኤል የአየር ኃይልና ያለ ሰው የሚበሩ በራሪ ቁሶች እንደሚገኙ ገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሰሞኑን ከኢራን ጋር ጦርነቱ ከተጀመረ በኋላ ከተባበሩት የአረብ ኤሚሬት ፕሬዝዳንት ጋር በስልክ ተወያዩ ተባለ። ባለስልጣናቱ መወያየታቸውን ሁኔታውን በቅርብ የሚያውቁ ሰዎች የገለጹ ሲሆን የተለያዩ የእስራኤል ባለስልጣናት ከባህር ሰላጤው ሀገራት አቻቸው ጋር መወያየታቸው ተገልጿል። በጠቅላይ ሚኒስትር ኔታንያሁ ቢሮ በጉዳዩ ላይ ሀሳብ አልተሰጠም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው ወታደራዊ እርምጃ የተሳካ መሆኑን ገለጹ ተባለ። የዘመቻው ሂደት የተሳካ እንደነበረና ከ1 እስከ 10 ደረጃ ስጥ ብባል ከ12 እስከ 15 ሰጥ ነበር ማለታቸው ታውቋል። ፕሬዝዳንት ዶናልድ ትራምፕ በተጨማሪም የኢራን መከላከያ ሰራዊት የደረሰበትን ኪሳራና ሰፊ ጥቃት ገልጸዋል። ሳውዲ አረቢያ በነዳጅ ጣቢያዋ ላይ ሊደርስ የነበረውን ጥቃት ማሰናከሏን አስታወቀች። ሳውዲ ወደ ነዳጅ ጣቢያዋ 6 ያለ ሰው የሚበሩ አይሮፕላኖች እንደተተኮሱና ማክሸፍ እንደተቻለ ያስታወቀች ሲሆን በሀገሪቱ ዋና ከተማ ሪያድ አቅራቢያ በሚገኘው ሀናሲክ ሱልጣን ወደ ተባለው የአየር ኃይል ካምፕ የተወነጨፈን የባላስቲክ ሚሳኤል ማክሸፏን ማስታወቃለች። ጥቃት ሊደርስበት የነበረው የአየር ካምፕ የአሜሪካ ወታደሮች እንደሚስተናገዱበት ተገልጿል። በሌላ ዜና ሳውዲ አረቢያ እስራኤል በሊባኖስ የምታካሂደውን ወታደራዊ ዘመቻና የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ ድጋፍ የምታደርግ መሆኗን ትናንት በወጣ ዘገባ ተገልጿል። አንድ የሳውዲ አረቢያ ባለስልጣን በሊባኖስ ለኢራንና ለሂዝቦላ ጥቅም
ያልቆመ ጠንካራ አስተዳደር እንዲኖር የሚፈልጉ መሆናቸውን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ሮይ ኬስ ገልጿል። የሳውዲው ባለስልጣን በተጨማሪ እንዳለውም ሶሪያም የሂዝቦላን ድርጅት በመቃወም በሚደረገው ትግል ልትሳተፍ እንደምትችል ገልጿል። በሊባኖስ የተፈጠረው ጦርነት ወደ ሶሪያ እንዳይዘልቅ በመስጋት ባለፉት ቅርብ ቀናት የሶሪያው ፕሬዝዳንት ሙሐመድ አልሻራ ወደ አዋሳኝ ድንበሩ በሺዎች የሚቆጠሩ ወታደሮችን መላኩም ታውቋል። አሜሪካ የጦር አውሮፕላኖችን የጫነች ሶስተኛ መርከብ ወደ መካከለኛው ምስራቅ ለመላክ እየተዘጋጀች መሆኗን ፎክስ ኒውስ ዘገበ። እንደ ዘገባው ጆርጅ ኤች.ደብሊው ቡሽ የተሰኘችው የጦር አውሮፕላን ጫኝ መርከብ የፓሲፊክ ውቅያኖስን ለማቋረጥ ልምምዷን አጠናቃ ወደ መካከለኛው ምስራቅ ለመጓዝ ዝግጅት ላይ መሆኗ ተገልጿል። አሜሪካ ከኢራን ጋር ለሚካሄደው ጦርነት ከዚህ በፊት 2 የጦር አውሮፕላን የጫኑ መርከቦችን ወደ መካከለኛው ምስራቅ የላከች ሲሆን ለመጨረሻ ጊዜ የላከቻት ሁለተኛዋ መርከብ ጄራልድ ፎርድ የተባለችው መርከብ በቀይ ባህር አካባቢ እንደምትገኝ ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ይቀንሳል። ከሰሜን እስራኤል እስከ ነጌቭ ድረስ በቀላል ዝናብ ይኖራል ተብሎ ይጠበቃል። ነገ እሁድም ቀዝቃዛ እንደሚሆን የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 13፣ በቴል አቪቭ 19፣ በሃይፋ 18፣ በቤርሸባ 17፣ በኢላትና አካባቢዋ 22 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። መሸጋገሪያ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ራህሚም አላዛር ስልክ መስመራችን ላይ ይገኛል። ጋሽ ራህሚም ሻባት ሻሎም፣ ጤና ይስጥልን። ሻባት ሻሎም ወርቄ፣ እንዴት ናችሁ? ኢየሩሳሌም ደህና ነን እግዚአብሔር ይመስገን። ያው እንግዲህ ያለው ሁኔታ ለሁሉም ነው። ያው ተልካለች ለሁሉም ነው። እንግዲህ ጦርነቱ ከተጀመረ ዛሬ 8ኛ ቀኑን አስቆጠረ። አሜሪካና እስራኤል በጋራ በኢራን ላይ ወሰዱት ወታደራዊ እርምጃ ኢራን በአካባቢ ሀገራት በተለይ ደግሞ እስራኤልን ኢላማ በማድረግ የተለያዩ ጦር መሳሪያዎችን የባላስቲክ ሚሳይሎችን ጨምሮ እየተኮሰች ትገኛለች። እንደው በመጀመሪያ ጋሽ ራህሚም በኢራን ላይ እየደረሰ ያለው እየተወሰደ ያለው ሰፊ ወታደራዊ ዘመቻ ምን ይመስላል? እንግዲህ ያ በአሜሪካን በኩል መሪዎቹ ስለ ጦርነቱ እየተናገሩ ነው። በእስራኤል በኩልም እንዲሁ በተመሳሳይ እየደረሰ ያለው ጥቃት ምን ይመስላል? በኢራን ላይ እንደሚታወቀው ከባድ ጉዳት ነው የደረሰባት የሚገኘው። እስራኤልና አሜሪካ በተቀናጀ ኃይል ነው እንግዲህ የደባደቡት ያሉት። በተለይ በአየር በአውሮፕላን አማካኝነት በጦር አውሮፕላን አማካኝነት የተለያዩ ተቋማትን ነው እየደመሰሱ የሚገኙት። ዓላማቸውም እስራኤልና የአሜሪካ ዋና ዓላማ በመጀመሪያ የሀገሪቱን መሪዎች ማስወገድ ነበር። እነሱን እንግዲህ በተጠበቀ ሰዓት ባለፈው ሳምንት ልክ በ8 ሰዓት ከ10 ደቂቃ ላይ ነው እንግዲህ ይባላል የኢራን መሪዎች ታች ምድር ውስጥ ተቆፈሩ ዋሻ ወይም ልዩ ቦታ ስብሰባ አድርገው በነበሩበት ሰዓት ነው እንግዲህ ያው በአገሪቱ መንፈሳዊ መሪ አሊ ኻሜኔይ ተሰብሳቢነት እዚያ ያሉ የሚባል መረጃ ስለደረሰ ያኔ ነው እንግዲህ ያው እንደርችት በይፋ የሆነው የእስራኤል መከላከያ አየር ኃይል ያን ቦታ በአየር ቦምብ ጥሎ በመደብደብ ያፈወሱ የነበሩትን በርካታ ጦር መኮንኖችና ኻሜኔይን በዛም የልጃቸውን ሚስትና እስከ ልጁ ጭምር እዚያው ተገደሉ ታፍነው። ለዛ ነው እንግዲህ ጀምሮ ያው እስካሁን ድረስ የጦርነት እየተካሄደ የሚገኘው። እንግዲህ እስራኤልና አሜሪካ ያው ተከፋፍለውታል ኢራንን። እስራኤል በየት በኩል አሜሪካ በየት በኩል መጉዳት እንዳለባቸው ቀደም ሲሉ መክረው ዘክረው የደረሱበት ስምምነት ነበር። በዚያ መሰረት ነው እንግዲህ የሁለቱም ሀገሮች አየር ኃይሎች እስራኤል የሀገሪቱን መናገሻ ከተማ ቴሄራንን የተለያዩ መንግስታዊ ተቋማትን መደብሰስ መውደም እና በዚያው ጋር መንገድ ሆነ ሰዎችን መሪዎችን
እነዚህ አብሮ መጉዳት ነው የእስራኤል ድርሻ የነበረው። አሜሪካ በኩሏ ደግሞ የተለያዩ ቦታዎችን ነው ልትመደብ ነው ተመካክለው ይህን እያጠናቀቁ ያሉት ያካሄዱ ያሉት። እስካሁን እንደዚህ የሚባለው ከሆነ የአሜሪካ መከላከያ ሰራዊት ከ3,000 በላይ ኢላማዎችን የተለያዩ ተቋማት እንደደበደበ ነው መግለጫ ሰጠ የሚገኘው። ከዚያም በተያያዘ ሁኔታ ቁጥራቸው 43 የሚሆኑ የኢራን ጦር መርከቦችን አሜሪካ እንደወደመች ነው እየተነገረ ያለው እና ኢራንን በአጠቃላይ ሽባ ለማድረግ እንግዲህ ዋና ዓላማው በደብደባው ብቻም ሳይሆን በተለያዩ ዘመናዊ ቴክኖሎጂዎች አማካኝነት ነው እንግዲህ ኢራንን መሪዎች አቋማቸውን እቅዳቸውን እያዛባች የምትገኘው አሜሪካ። እስራኤልን በበኩሏ እንደዚሁ እና አሁን እንዴት ነው እንግዲህ ካሚናይ እንዴት ጥንቃቄ አድርገው የነበረ ሰውዬ ነው። እስራኤልና አሜሪካ እሱን ለመጉዳት እቅድ እንዳላቸው መገንዘብ መቼም ችሎ ይሆናል። የሚጠብቁ መረጃዎች ሁሉም ነገር እንዴት ነው ይሄን የመሰለ ትክክለኛውን መረጃ ሊደርስ የቻለው ከማን ከካሚናይ አብሮ እዚያው ተራሳቸው ሰንተኛ ሰው መስጊድ ያቆም የተናገረ። ሌላው ምንድነው የእርምጃ የተወሰደባቸው የኢራን መንፈሳዊ መሪ አሊ ኻሜኒ ልጅ በአባታቸው ምትክ ተሹመዋል ይባል ነበር። ግን ሹመቱ ምንም ያው እየተሰማ አይደለም። ስልጣኑን ተረክበው በይፋ የስልጣን ሽግግር የተደረገበት ሁኔታ አልታየም። እንዴት ነው እንደገና እየተዳከመ ነው ወሬው? ያው ይሄ የአሊ ኻሜኒ ልጅ ሙሽታባ ኻሜኒ ነው የሚባለው። የ56 ዓመት ጎልማሳ ነው፣ ግለሰብ ነው። እሱ እንደሚባለው ከሆነ ስሙም አባትየው ባለፈው ሳምንት የወጡ ሰዓት በምስጢር አማካሪ ነበረ። በጀርባ ሆኖ እሱ ነበር የሚመክር። እሱም ከኢራን አብዮታዊ ዘብና ባሲጅ የሚባሉ የኮማንዶ ኃይል የጦር ኃይል በዚያ ጋር እነሱ ጋር ግንኙነት የነበረውና በዚያ በኩል ጠንካራ ግንኙነትና መቀራረብ እንዳለው ነው የሚነገር ያለው። እና እሱ እንግዲህ አባትየው ያው ባለፈው ሳምንት በእስራኤል በደረሰችው አደጋ ህይወቱ አልፏል። አሁን በሱ ምትክ 88 የሚሆኑ ልዩ ማዕረግ ያላቸው ኮሚቴዎች አሉ። እነዚህ ኮሚቴዎች ናቸው ተገናኝተው ማን ተተኪ ሆኖ ይመረጥ የሚል ውሳኔ የሚያስተላልፉ ተብሎ ተጠብቆ ነበር። እነዚህ ኮሚቴ 88 ኮሚቴ አባላትም ትልቆች ናቸው። ከእድሜያቸው ከ75 ዓመት በላይ ናቸው ይባላል። እነሱ ነው እንግዲህ መከረው በአንድ ላይ የሚሾሙት። አሁን ይሄ ልጅ የኻሜኒ ልጅ ሙሽታባ እሱ ይመረጣል ተብሎ ነበር ተወርቶ ነበር። እንዲያውም አንዳንድ ወርቂቶች እንደሆነ ተመርጧልም ተብሎ ነበር። አዎ ተብሎ ነበር። ይሁንና እንዳልተመረጠ ነው መረጃዎቹ የደረሱ ያሉት። እሱም ከዛ ጊዜ ጀምሮ የት እንዳለ አይታወቅም፣ ተደብቆ ተቀምጧል ይባላል። ወይም ደግሞ በሆነ አጋጣሚ ተገሎ ይሆናል የሚል ጥርጣሬም አለ። አሁን እንግዲህ አሜሪካም ሆነች እስራኤል ተተኪም ቢመረጥ እሱንም ቢሆን ማሳደን ካለበት ቦታ እናወድመዋለን፣ እንገለዋለን የሚል ማስጠንቀቂያ ነበር የተላለፈው። ፕሬዚደንት ትራምፕ የሚሉት ምንድን ነው? ኢራንን ለመምራት የሚመረጠው ሰው እኔ ራሴ የምቀበለው ሰው መሆን አለበት የሚል ንግግር አሰምተዋል። እሳቸው አሁን እንግዲህ አሜሪካና እስራኤል የሚፈልጉት ምንድን ነው? በኢራን ላይ ኢራን ለውጥ እንዲመጣ ነው። መንግስት ሽሮ መንግስት መሾም ሳይሆን ከዚያ ህዝቡን አነቃቅቶ ህዝቡ እንዲነቃቃና ከዚያ ግንባር ቀደም ሆኖ የሚታየውን ጎላ ብሎ የሚታየውን እንዲሾም ለማድረግ ነው እንግዲህ ዓላማው። ያም የሚሾመው ሰው ከዚህ ከሃይማኖት አይዲዮሎጂ ወይ ርዕዮተ ዓለም የራቀ የተገለለ አመለካከት ያለውና ሰፋ ያለና ከዓለም ህብረተሰብ ጋር ተባብሮ መኖር የሚችል ፍላጎት ያለው መሆን አለበት የሚሉ አሜሪካና እስራኤል። ይህን እንግዲህ ለማድረግ ቀደምም በትንተራም የሰማሁት መሰለኝ በተለያዩ በኢራን ውጭ የሚገኙ የኢራን
ጉዳት የደረሰባቸው በቀል የሚፈልጉ አሉ። እንደ ኩርድ የተባሉት ቀደም አዛሬም የመሳሰሉ እንትኖች አሉ፣ የተለያዩ ብሔሮች እና እነሱን በአንድ በኩል አነቃቅቶ አበረታቶ መመሪያ ሰጥቶ ምክር ሰጥቶ አቅጣጫ ሳይቶ እነሱ እንዲገቡና ስልጣን ከመካከላቸው ተበራርተው ስልጣን እንዲይዙ አመለካከታል። ሌላው ደግሞ የኢራን መሪ የነበረው ፓህላዊ እሱ ያው 47 ዓመት ወደ ተገደው ከሀገር ያኔ ተፈናቅሎ ከአያቶላው ስልጣን በፊት ስልጣን ላይ የነበረው ንጉሥ ከእስራኤል ጋር ተቀራራቢ ወዳጅነት የነበረው ነው እና እሱ ያው ውጭ ሀገር እንዳለ በስደት ሞተ። ልጅ ያው አለ አሜሪካ በስደት ይኖራል። እሱም እኔ አገሪቱን እመራለሁ እያለ ነው የሚገኘው። አሜሪካ እንዲህ ያለ ድጋፍ ሰጥተው መስሎ አይታይም። ከዚያም በተጨማሪ እንደሚባለው ከሆነ ይህ ሰውዬ ከውጭ ሀገር ሆኖ የተመቻቸ ደላው ኖሮ እየኖረ ያለ ሰውዬ አሁን ይህን ሁላ መከራና ስቃይ አልፈው ላለፉ የኢራን መሪዎች የኢራን ዜጎች መሪ ሊሆን ብሎ መቅረብ አግባብ አይደለም የሚሉም አሉ። የስልጣን ሽግግሩም ቀላል ሊሆን አይችልም። ኢራን ውስጥ አሁን ከባድ ሁኔታዎች ይጠብቁ ይሆናል። እንደዛ የሚባል ነገርም አለ። እንግዲህ ቀደም ብሎ በውጭ ሀገርም ሆነ ከውስጥ የሚገኝ ጠንካራ መሪ፣ ለመንግስት ተቃዋሚ ሆኖ ጠንካራ መሪ ግን የታወቀ መሪ ህዝቡም የሚያውቀው ሁሉም ሆነ በከፊል የሚከተለውና በውጭ ሀገርም ቢሆን እንደዚህ በውጭ ሀገር መሪዎችም እየታወቀ ድምፁ የተሰማ ሰውዬ ቢሆን ያኔ በውጭ ሀገርም ድጋፍ ያገኛል። በሀገሪቱ ዜጎችም ሙሉ በሙሉ ባይሆን በአብዛኛዎቹ ድጋፍ ያገኝ ይችላል። ያን ነው የዚህ አይነት ሰው ነው ሀገሪቱ መምራት ያለበት። ይህን ከመሰለ ቀውስ ውስጥ የምትገኝ ሀገር ጠንካራና ህዝቡን የሚያስተዳድር ሰው መሆን አለበት ነው የምትል አሜሪካ። ሌሎችም እንደዚሁና ኢራን አሁን ያሉት የኢራን የቀሩት መሪዎች ልክ እንደ ዝም ብለው በጀባና አረፋ ነው የሚጨብጡ ያሉት። የሚያደርጉትን እያጡ ነው መስለው የሚታዩት። በአዘርባይጃን ያስታወቀችው መልእክት ያስተላለፈችው መልእክት ያው ከኢራን የስለላ ድርጅት ጋር ተያይዞ ይህን ጉዳይ እንመልከተው ባለን ጊዜ። አዘርባይጃን የማስጠንቀቂያ ልካለች ለኢራን ለቀሩት መሪዎች። ምክንያቱም እንደ መረጃዎች እንደሚሉት ከሆነ ኢራን የተለመደው ተንኮሉ አሁንም ቢሆን የቀሩት ሰዎች ተንኮላቸውን ያው ሴራቸውን መጠንሰስ ስላላቋረጡ አዘርባይጃን ባኩ የሚገኘውን የእስራኤል ኤምባሲ ለመጉዳት ከዚያም በሀገሪቱ የሚገኙት ይሁዶች ተቋማትም ሆነ ይሁዶችን ራሳቸውን ለመጉዳት ሰዎችን ልካለች። መረጃ ደርሷል የሚል ሁኔታ አለ። ከዚያም በተጨማሪ ኢራኖች ወደ አዘርባይጃን ስለተኮሰች የአዘርባይጃን መሪዎች በጣም ተበሳጭተዋል። የአጸፋ እርምጃ እንወስዳለን እያሉ ነው የሚገኙት። ከዚያ በተያያዘ ሁኔታ እንግዲህ በፋርስ ባህረ ሰላጤ የሚገኙ ሀገሮችንም እየጎዳች ነው የምትገኘው። እነሱም እንደዚሁ ተቆጥተዋል። ወርቄ እነዚህ ሀገሮች ባይገርምሽ አሜሪካን በጣም ተቀይመዋል ይባላል። ምክንያቱም አሜሪካ ትኩረት የተሰጣቸው ከእስራኤል ጋር ሆና ኢራንን እንጂ ለእኛ መከላከል አልቻለችም። እኛ ወዳጅ ሀገሮች ነን ቸላለችን እና ይሁን እንዲያርጋ ኢራን ትጎዳናለች የሚል ያኔን እያገለባቸው እንደሆነ ነው የሚነገረው። አዎ ኢራን እንግዲህ በአካባቢ ሀገራት ከበርካታ ሀገሮች ጋርም እየተነካካች ነው እያየን ነው። ማጠቃለያ እንደው የአካባቢው ሀገራት የመካከለኛው ምስራቅ ኢራን እንግዲህ ጉዳት እያደረሰችባቸው ያሉ ሀገራት ምናልባት ግንባር ይፈጥሩ ይሆን? እንግዲህ ጦርነቱ ሁኔታ ነው እንግዲህ ወሳኙ ምን ያህል ይቀጥላል ነው። እንግዲህ አሜሪካ አሁን እንግዲህ የቀራቸው አሜሪካና እስራኤል የተለያዩ ጦር መሳሪያዎችን ያው አውድመዋል፣ ደብድበዋል። ተቋማትንም መንግስታዊ ተቋማትንም እየደበደቡ ነው የሚገኙት። የአውሮፕላን ማረፊያዎችንም ደብድበዋል። የጦር ጽሕፈት ቤቶችንም እንደዚሁ ደብድበዋል። አሁን እንግዲህ የቀረ ይህን የኒውክሌር ጦር መሳሪያ ማመንጫ ጣቢያዎችን እነሱ ነው እንግዲህ ይደበድባሉ ተብሎ የሚጠበቀው። አሜሪካ በትልቅ ከባድ ቦምብ በሚጥሉ አውሮፕላኖች አማካኝነት ተደበድባለች ስለሆነ እየተጠበቀ ያለው። ጥሩ ጋሽ ራሚም በጣም እናመሰግናለን። መልካም ቀን። ሻባት ሻሎም። ሻባት ሻሎም። እሺ ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ወደ ጥላሁን ነው የምናልፈው። ሻባት ሻሎም ጥላሁን፣ ጤና ይስጥልን። እንደምን አደርክ?
እንዴት አደርሽ ወርቅነሽ? ሰላም ላንቺም ለአድማጮችም እናመሰግናለን። እንግዲህ እንዴት ነው በእናንተ አካባቢ ተሰምቷል የማስጠንቀቂያ ደወል ድምጽ? አዎ ከአንድ ሰዓት በፊት ይሆናል ሰምተናል። ድምፁ እየተለመደ ድምፅ ይታያል ወርቅነሽ፣ የተለመደ ነው። ምንም እኛ አካባቢ ከሌሎች ከተሞች ጋር ስናነጻጽረው የኢየሩሳሌም አካባቢ እንዲሁም ይህ ያህል አልፎ አልፎ ካልሆነ ይህ ያህል የጎል አይደለም። በእርግጥ እዚህ አካባቢ እሱ ማለት አጠገባችን ቤት ሸምሽና ሌሎች አካባቢዎች እዛ አካባቢ ጉዳት ለማድረስ የሚፈልጉበት ሁኔታ ባይሳካላቸው እንጂ ፍላጎቱ አላቸው። ምክንያቱም ያው እዛ አካባቢ እንግዲህ አንዳንድ እነሱ እንዲሁ አይደለም የሚለቁትኝ ያው አስበውና መጉዳት የሚፈልጉት ቦታ ከዛ ሀገር የተያዘው እና እንዳልሽው ሌሎች ማዕከላዊና ወደ ሰሜኑ አካባቢ ከሄድ ደግሞ ሂዝቡላ ከተጨመረ በኋላ አንድ ላይ በመሆን እንግዲህ ያው እዛ አካባቢ ረፍት የላቸው ማለት ይቻላል። በየጊዜው ነው የሚላከው። አዎ በጣም የሚገርም ሁኔታ ይሄ ነው ያለው ሁኔታ። እንደው በአጠቃላይ እስኪ አሁን ወደሚወሰደው ወታደራዊ ዘመቻ ሂደት ስናልፍ አሜሪካና እስራኤል እንግዲህ በኢራን ላይ ወታደራዊ ዘመቻ ከከፈቱ ዛሬ 8ኛ ቀኑን አስቆጠረ። በኢራን መከላከያ ሰራዊት ላይ በጣም ከባድ ጉዳት እንደደረሰ እየተነገረ ነው እንግዲህ በአሜሪካን በእስራኤል መሪዎች በኩልና እንዴት ነው ያለው ሁኔታ? በሚገርም ሁኔታ ወርቅነሽ አሜሪካኖች እስራኤል በተደጋጋሚ የሚናገሩት ከጠበቅነው በላይ በፍጥነት ጥሩ ውጤት እያሳየን ነው ይላሉ። እንግዲህ ያ ማለት በኢራን ላይ ምንም አይነት ተቃውሞ ሳይኖር ኢራን ታውቂያለሽ ከጦርነቱ በፊት እንደ ሀገር በጣም ትፈራና ብዙ ጉዳት ታደርሳለች። በጣም እንዴት ነው በስም በጣም ተጋኖ ነበር የሚነገረው። ይህን ለሁለተኛ ጊዜ ማለት ነው እስራኤል በይበልጥ ባሳለፍነው ከአንድ ዓመት በፊት በነበረው 12 ቀናት ጦርነት የኢራንን የውስጥ ሁኔታ በቃ ባዶና ራቁቷን መሆኗን የተረጋገጠበት ሁኔታ አለ። ከዛ በኋላ ምንም እንኳን ተደራጅተው እንደገና ኃይላቸውን አጠናክረው አሁንም ጦርነት ላይ ቢሆኑም ኢራን እንዴት ነው የምትፈራው? ኢራን በጣም በሚገርም ሁኔታ ማለት አሁን በተወሰደው እንግዲህ 7 ቀን ጦርነት ማለት ነው ከ75 ከመቶ እጅ በላይ የሚሆነውን የኢራንን ጸረ ሚሳኤሎች መቃወሚያ ኃይሉንና እንደገና ማስወንጨፋዎች አሉ። በአብዛኛው ብዙ ሚሳኤሎች ቢኖሯትም ማስወንጨፋውን መደምሰስ ነው እንግዲህ በከፍተኛ ሁኔታ ይዘውት ያለ። ይህንን አሜሪካኖች እንደደመሰሱት ይታያል። ማለት በቁጥር እንኳን አሁን እስከ 100 እስከ 200 የሚሆኑ ማስወንጨፋዎች እንደቀሯቸው ብቻ ነው የሚነገረው። ይህ ካለቀ ብዛት ሚሳኤሎች ቢኖራቸው ማስወንጨፋው ከሌላቸው ምንም ማድረግ ስለማይችሉ እዛ ላይ ከፍተኛ የሆነ ጉዳት እያደረሱ ይታያል። ያ ብቻ አይደለም። የእስራኤል ጦር አውሮፕላኖች ምንም አይነት ተቃውሞ ሳይኖረው በቴህራን ሰማይ ላይ ሲንጃበቡና እንዲያውም ትናንት ወርቅነሽ በሚገርም ሁኔታ የእስራኤል ጦር አውሮፕላን ፓይለቶች ማለት ነው መልካም ሰንበት ብለው ሰንበት ከመግባቷ በፊት ተመልከት እንግዲህ በእንደዚህ አይነት ሁኔታ ፓይለቶች ምስል እንኳን በማድረግ የላኩ የሚያሳየው ምንድነው? ኢራን በፍጹም በቃል አይደለም ውስጧን ተገልጣ ማለት ነው ምንም አይነት መቃወም ሳትችል እንግዲህ ሲጀምር በኢራን በኩል ምናልባት በባህር ኃይሏ እንጂ ወይም ደግሞ የባሊስቲክ ሚሳኤሎችና በሌላው የጦር ኃይሏ በጦር ኃይሉ ደካማ ነው ይነገራል። በተደጋጋሚ የጦር አውሮፕላኖቿ አሮጌዎችና ከአሁን በፊት ብዙ ዘመናት ምን ታድሰው የማያውቁና ምንም አይነት የአየር ኃይሏ ደካማ መሆኑ የሚነገርበት ሁኔታ አለ። መቃወሚያውም እንዲሁ እና እነዚህ ነገሮች ተደምረው እስራኤል ሆነች አሜሪካ እንግዲህ ተመልከች እነዚህ ሁለቱ ኃያላን ማለት ነው በዓለማችን እንግዲህ በአየር ኃይሉ እስራኤል ስሟ የገነነ ነው። ይባስ ብሎ ደግሞ አሜሪካ ያላትን የጦር ኃይል ይህንን ከፍተኛ የጦር እንደ ቤቱና ሌሎችን የመሳሰሉት እንደገና መከላከያውን ያን ይዘው ቀርበው እችን ሀገር እንዲያውም እንዴት ነው ያው ስለምትፈራ በወሬ እንጂ ውስጡን ገብተው ሲያዩት ግን እንግዲህ ምንም ነገር እንደሌላት የተረዱበት ሁኔታ ለዛም ነው ኢራን ለተባበሩት መንግስታት ድርጅት ጦርነቱን እንዲቆም መጠየቋ እንደገና በሌላ በኩል አማላጅ በመላክ እንደገና ወደ ድርድሩ ወደ ስምምነት እንዲያው አሜሪካ በምትጠይቀው ራሱ አሜሪካ ሀሳብ ታቀርብና የኒውክሌር ጦር መሳሪያ ግንባታውን ከናካቴው እናቆማለን የማለት ድምጽ አልፎ አላልንም ያሉ ያስተባብላሉ እንጂ
ውስጥ ለውስጥ ግን ዶናልድ ትራምፕ እንዲሁ አይናገሩም። ተጠይቄ ዘግይታችኋል ያሉበት ሁኔታም አለ እና ይህ ሁሉ የሚያሳየው ምንድን ነው? ስርዓቱ ያለቀለትና ስርዓቱ የተቦረቦረው ማለት ነው ወደ መፍረሱ ወደዛ የተጣጋ መስሎ ይታያል። ሳስበው የቀናት ጉዳይ ነው ያለው ጦርነት በከፍተኛ ሁኔታ ኢራን እየተጎዳች መሆኑን ነው የሚያሳየው። አዎ እንግዲህ በጣም በሚገርም ሁኔታ ያው ሁለቱም ሀገራት እንዳልከው በተለይ በአየር ኃይሉ እንግዲህ በማንኛውም መከላከያ ሰራዊቱ ዘርፍ የበላይነታቸው በዓለም ላይ እስራኤልም አሜሪካም የታወቀ ነው። እንደው ከዚህ ጋር ተያይዞ ጥላሁን ቀደም ብለን ስንወያይበትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአሜሪካውን ፕሬዝዳንት ጫና ያደርጉባቸዋል በኢራን ላይ ወታደራዊ ዘመቻ እንዲከፈት፣ ድርድሩ ያን ያህል የሚያስኬድ እንዳልሆነ እሳቸው ጥያቄ እያቀረቡ ጫና እያደረጉ ነው ይባል ነበር። ዶናልድ ትራምፕ ባለፉት ቀናት ተጠይቀው ይህን ጥያቄ በእስራኤል ነው ጫና ያደረገችበት ወደ ጦርነቱ ለመግባት ተብለው እንደውም የተገላቢጦች ነው የሚል መልስ ሰጥተዋል። እኔ ይሆናለሁ እስራኤልን የጠየቅኩ የሚል አይነት ምላሽ ሰጥተዋልና ይሄ ነገር እንደው ምን ያህል በሰፊው ስላልተነገረ እውነት ይሆን አሜሪካ በራሷ ምክንያት ይሆን ጦርነቱ ቀድሞ እንዲጀመር ያደረገችው? ይኸውልሽ ቅድሚያ ጥሩ ጥያቄ ነው ወርቅነሽ። አሁን አሜሪካ ውስጥም ዜጎች ማለት ነው ብዛት ያለው መጀመሪያ ጦርነቱ ሲጀምር የዶናልድ ትራምፕን ወደዚህ ጦርነት መግባት አልደገፉትም። 70% የሚሆን የአሜሪካ ሕዝብ ጦርነቱን አንፈልገው ማለት ሁኔታ ይታይ ነበር። አሁን እየቆየ ግን ጦርነቱ ወደ ውስጥ ከተገባ እንደገና ውጤት ዶናልድ ትራምፕ ደግሞ ስኬትና ውጤትን ይወዳሉ። ያ እየታየ ሲሄድ በአጭር ጊዜ እንደገና ቁጥሩ ትንሽ የድጋፋቸው የዜጎች ማለት ነው የጨመረበት ሁኔታ አለ። ያም ሆኖ ግን አሁንም ቢሆን ትችት አለ። ይህ ግልጽ ነው በአሜሪካ በኩል። ምክንያቱም የኛ ባልሆነው ጦርነት የማለት ሁኔታ እንዳልሽው ይህ ጦርነት እስራኤል የአሜሪካውን ፕሬዚዳንት አሳምና ጠቅላይ ሚኒስትሩ በቃ በእስራኤል ተጽዕኖ ወደ ጦርነቱ የተገባ የሚባለው ይናፈስ ነበር። በሳቸው አንደበት የተነገረው በእርግጥ በራሳቸው የእሳቸው ከፍተኛ ባለስልጣን ማለት ነው እንግዲህ ወደ ምክትል ፕሬዚዳንቱ ስንሄድ አሜሪካ እና ሌሎቹ ልክ አንቺ ያልሽውን ነገር እስራኤል ጦርነቱን እንዲጀምር ፍላጎቱ ስላላት የሚል ሁኔታ ይነገር ነበር። ራሳቸው ከእሳቸው አንደበት የተነገረው ግን ዶናልድ ትራምፕ እንዲያው እንደ ተግልባጭ የሆነ ነገር ነው አይደለም። እንደውም እኛ ምክንያቱም ይህ ጦርነት የአሜሪካን ጥቅም ስለሚጠብቅ እንደገና ኢራን አሁን ባለችበት ደረጃ የምትቀጥልና ኢራን በእንደዚህ አይነት ሁኔታ የምትሄድ ከሆነ ዞሮ እስራኤል ብቻ መካከለኛው ምስራቅና ሌሎች የአሜሪካ ወዳጅ ሀገሮችና እንደገና እዛ አካባቢ የአሜሪካ የጦር ሰፈሮች አሉ እኮ ወርቅነሽ መረሳት የለበትም። ስለዚህ እነዛ ቦታዎች ከዛም አልፎ ኢራን አሁን በአሁኑ ሰዓት እንዲሁ ዝም ብለን ስምምነት ጊዜ ከሰጠናት ነገ ባሊስቲክ ሚሳይሎች ወደ አሜሪካም ይወረወራሉ። ስለዚህ እኛው ፈለገን ያደረግነው እንጂ እስራኤል ተጽዕኖ ስላደረገች አይደለም። ይሄ ነው እንግዲህ በአሜሪካ በኩል የሚሰጠው መልስ። አሁን ዋናው ይህም ሆነ ይህ ወደ ጦርነቱ የመግባቱ ሁኔታ ነው። እዚህ ላይ ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካን ላይ ተጽዕኖ ማሳደሩ አሜሪካን በራሷ ጊዜ ወደ ጦርነቱ ገባቸው። ዋናው ውጤት ወደ ስንሄድ ግን በእውነት ነው የምልሽ እኔ በዚህ ላይ ሆነ ጠቅላይ ሚኒስትሩ በከፍተኛ ሁኔታ እኔ ከፖለቲካው ጋር በተያያዘ እኔ ግሌ ትችት እተቻለሁ ማለት ካለው ሁኔታ ጋር የጥቅም ሰባት የደረሰብሽ ፈር አሁን ባለንበት ጦርነት ግን ጠቅላይ ማለት ፕሬዚዳንት ዶናልድ ትራምፕ ይፈልጉም ተጽዕኖ ይሆንባቸውም ወደዚህ ጦርነት እሳቸውንን ሆነ ፈለጉም አልፈለጉ ወደዛ የመግባት ሁኔታ በጠቅላይ ሚኒስትሩ በኩል ከፍተኛ የሆነ ስኬት ነው ይሄ ባለማችን። ምክንያቱም ችን ሀያሏን አሜሪካ ብቻችን አሁን የምናደርገውን አሁን ያገኘውን ውጤት እስራኤል ብቻዋን ልትጋፈጥ ትችላለች፣ ግን ረጅም ጊዜ ይወስዳል፣ ብዙ ጉዳት ሊደርስ ይችላል። ከዛ አንጻር የአሜሪካን ወደዚህ ጦርነት የመግባት ሁኔታ ራሳቸውም ገቡ፣ እኛ ማሳመናቸው ተጽዕኖ አሳድርንባቸው ያንን ግን ባላቸው ችሎታ ጠቅላይ ሚኒስትሩ ሁለቱ ሀገሮች ተባብረው አንድ ላይ ወደ እርምጃ የመግባታቸው ሁኔታ በግሌ ለሳቸው ከፍተኛ የሆነ ስኬትና እንዴት ነው በታሪክ ማህደርም ስማቸው ይጻፋል ብዬ አስባለሁ። ቀላል ነገር አይደለም እና በአባባል እንዴት ለጊዜው አሜሪካ ተጽዕኖ አሳደረች ወይ በራሷ ጊዜ ገባች ወይም ደግሞ እስራኤል ተጽዕኖ አሳደረች የሚባለው ነገር ያው ይረሳልኝ። እውነት ነው። አዎ እዚህ ጋር ተያይዞ እንግዲህ ሂዝቦላ ድርጅትም አውጆ ያው በጦርነቱ ላይ ተሳታፊ ሆኗል። ከኢራን ጎን መቆሙን በማወጅ ቀላል አይደለም። የሂዝቦላ ድርጅት ምንም ተዳክሟል እየተባለ ብዙ ነገር ሲነገር የቆየ ቢሆንም መዳከሙ በእርግጥ ይታወቅ ነበር። ግን እንደገና ራሱን ማጠናከር እንደቻለ እያየን ነው። ሮኬቶችን እየተኮሰ ነው። መከላከያ ሰራዊቶቻችን ላይም እንደውም እየቆሰሉ ናቸው። ከሂዝቦላ ድርጅት ጋር በሚካሄደው ውጊያ በሰሜን እስራኤል ያለው ሁኔታ ቀላል አይደለምና በተለይ በቅርብ ርቀት ስለሚገኝ ሂዝቦላ በሚኖሩባት በሊባኖስ አካባቢ ሰሜኑ እንደገና ያለበት ሁኔታ ከባድ እንደሆነ እየተነገረ ነው።
የሂዝቦላ ድርጅትን የአካባቢ ሀገራትም እየተቃወሙት ነው የሚኖር ያለ ሶሪያም፣ ሳውዲም ሌሎችም እና እንደው የሂዝቦላ ድርጅት ጣፋንታ በሚቀጥሉት ጊዜያት ምን ሊሆን ይችላል ጥላሁን? ይኸውልሽ የሂዝቦላ ድርጅት ወደ እስራኤል አፈሙዙን ማዞሩ ለእስራኤል ስጦታ ነው። ከአሁን በፊት ተናግሬዋለሁ። ማለት እስራኤል የምትፈልገውን ነገር ነው። በነበረው ስምምነት እስራኤል ጀምራ የነበረውንና ያልጨረሰችውን ሂዝቡላን ማንኮታኮት እንዲሁ በስምምነቱ የዓለም ሀገር አሜሪካንና ሌሎች የአውሮፓ ሀገሮች እንደ ፈረንሳይ፣ ሌሎች አሸማጋ ሀገሮች ባቀረቡት ሀሳብ ስምምነት ተደርሶ ሂዝቡላ ተንፍሶ ነበር። እንደገና ራሱን ማደራጀትም ጀምሮ ነበር። አሁን ወደዚህ ጦርነት በራሱ ጊዜ መጀመሩ ለእስራኤል የምትፈልገውን ተቀበለች ማለት ነው። ምክንያቱም እቅዱ አለ እንዴት ሂዝቡላን መጉዳት እንደሚቻል፣ ከዛም አልፎ በሊባኖስ ጥቅም መሰረታዊ የሆኑ በጥቅሞችን በዛም ጉዳት ለማድረስ በተደጋጋሚ እስራኤል ትናገራለች። ምክንያቱም የእስራኤል ፍላጎት የሂዝቡላ ድርጅት ትጥቁን እንዲፈታ ነው። በስምምነት ካልሆነ ያው በጉልበት ደግሞ የምታደርገው እስራኤል ብቻ እንደሆነች እስራኤል ታውቃለች። ስለዚህ በራሱ ጊዜ አሁን ወደ ጦርነቱ መግባቱ ለሱ እንደውም ተሳስቷል እየተባለ ነው። ሁሉም ያወግዘዋል። ግን ድርጅቱ ወደዚህ ቦታ እንዴት ሊገባ ቻለ የሚል ጥያቄ ሲመጣ ወዱ አይደለም ወርቅነሽ። ከአሁን በፊት ለዘመናት ይጠቀም ይረዳ የነበረው የጦር መሳሪያ ሂዝቡላ ኢራን ከሌለች ሂዝቡላ ድርጅት የለም ማለት ነው በአጭር አማርኛ። ስለዚህ አሁን በክፉ ቀን እኔ ችግር ላይ ያለው አሁን ካረዳችሁኝ የሚል ተጽዕኖ አለበት በኢራን በኩል ማለት ነው። ያው ጦርነቱ እኔም እኛም ለመሞት በቀረን ነገር የለም። ስለዚህ ከጎናችን ሆኑ አማራጭ ስለለው ወደ ውስጥ ገባ እንጂ ሂዝቡላ ጦርነቱን ፈልጎት አይደለም። ቢኖር ቢሰነብት ደስ ባለው ነበር። ስለዚህ ተጽዕኖ ስላለበት ወደ ውስጥ ገብቷል። ይሄን ደግሞ እስራኤል ትፈልገዋለች እንዳልሽው በነበሩት የተወሰኑ ማለት ነው ወደ 8 የሚሆኑ ወታደሮቻችን ከነዚህ ውስጥ 5ቱ በመካከለኛ ደረጃ የቆሰሉበትና ወደ 3 ቀላል ደረጃ የቆሰሉበት ሁኔታ ጉዳት ሊኖር ይችላል። እንደገና የእስራኤል ጦር ኃይል ደግሞ ወደዛ የእግር ጦሩን ወደ ቦታው በመግባት ልብ ብለሽ ከሆነ ወርቅነሽ ከአሁን በፊት በነበረው ጦርነት ማለት ነው ዜጎቻችን በአገሪቱ የሰሜን ክፍል የሚኖሩት ቦታቸውን ለቀው ወደ ሌላ ቦታ ተሰደው ነበር። በአሁኑ ጦርነት ግን በፍጹም የሚል ሁኔታ አለ። ምክንያቱም መሰደድ ያለባቸው እዛ ደቡብ ሊባኖስ ያሉትና የሂዝቡላን ደጋፊዎች ብዛት የሚኖሩት እንግዲህ የሺ ማህበረሰብ ወደ ቦታው ይኖራሉ። እንግዲህ እንደሚነገረው ከሆነ ከ50 እና ከ60 ሺህ በላይ የሚሆኑት ቦታውን በመልቀቅ ወደ ሀገሪቱ የሰሜን ክፍል የሄዱበት ሁኔታ አለ። ስለዚህ እነሱ እንጂ እኛ እንለቅም ማለት ዜጎችም በእስራኤል በኩል እንግዲህ የሚናገሩበት ነው። ይህ ሁሉ የሚያሳየው ምንድን ነው? እስራኤል ትፈልግ የነበረውን ነገር ኃይሏን ያለልን ምክንያቱም እሱን ማንኮታኮትና ከጥቅም ውጭ ማድረግ። ይህን ለማድረግ ደግሞ አላት እኮ መረጃው አላት። አጋጣሚውን በመጠቀም ሁኔታውን እስከ መጨረሻው ማለት አሜሪካ ተይ ትላት የነበረውን አሁን ግን እንደ ከጀመራችሁትም የማይመል ጦርነት ላይ ነን፣ ስለዚህ ጣልቃ ገባችሁ በሚል ምክንያቱ አጋጣሚውን በመጠቀም እርምጃ እየወሰደች ይታያል። ሳስበው የሂዝቡላን ድርጅት ይህን አጋጣሚ በመጠቀም ማንም ትጥቁን ሊያስፈታው አይችልም። አሁን የሊባኖስ መንግስትም ደግሞ በተደጋጋሚ የሚናገረው ምንድነው ትጥቁን እንዲፈታ ነው፣ ፍላጎቱም የለውም። እስራኤል በኃይል የሂዝቡላን ድርጅት እንድታሸንፍ እንድታንኮታኮት ደግሞ የሊባኖስ መንግስትም ይፈልጋል። ልብ ብለሽ ከሆነ ወርቅነሽ የአንዳንድ የድርጅቱን አባላት እንግዲህ የሊባኖስ የጦር ሰራዊት የሚያስሩበት ሁኔታ አለ። በእርግጥ በቂ አይደለም ስለሚፈሩና ኃይል ስለሌላቸው ነው። ግን እስከዛ አንጻር አሁን ያለው ሁኔታ ምንድነው? የሂዝቡላ ድርጅት እስራኤል ጦር ኃይል ማለት ነው ምንም እንኳን እስራኤል አሁን ያለ የሌላትን ኃይሏን ወደ ኢራንን ከአሜሪካ ጋር በመሆን ብታደርግም በከፊል ደግሞ አካባቢያችን እንግዲህ ለማስታወስ ያህል ከ100 ሺህ በላይ የሚሆኑ ተጠባባቂ ጦሮች ተመልምለዋል። ዋናው ዓላማቸውም ያ ነው። የእግር ጦር ወደ ውስጥ ከገባና የሂዝቡላን ድርጅት እንግዲህ አንድ ባንድ ያለውን ኃይሉን በሚገርም ሁኔታ ካንኮታኮተው ምናልባት በቀጣይ የሀገሪቱ የሰሜን ክፍል እንግዲህ እንዴት ነው አረንጓዴ የለበሰው መሬት የበለጠም ያብባል ያስባል። እውነት ለሊባኖስም እንዳልከው ጥላሁን ይሄውን የሂዝቦላ ድርጅት እንደው የመጨረሻ ጽዋው ቢሆን አሁን ያለው ወታደራዊ ዘመቻ ለእስራኤል ብቻ ሳይሆን ለሊባኖስም አሁን የሶሪያ መንግስትም እየተቃወመ በአካባቢው መከላከያ ሰራዊት እያሰለፈ እንደሆነ ጦርነቱ ወደ ሀገሩ እንዳይገባ እየተነገረ ነው። ሳውዲም የሂዝቦላ ድርጅት ትጥቁ መፍታት አለበት እያለች እንደሆነ እየተነገረ ነውና ለእስራኤል ብቻ ሳይሆን ለአካባቢ ሀገራትም ምናልባት እንዳልከው ጥሩ ነገር ሊመጣ ይችላል። እንደው ለመጨረሻ ለስንብት የምትለው ነገር ካለ አጠር አድርገህ ጥላሁን። ቅድሚያ የሶሪያን በተመለከተ ወርቅነሽ በእርግጥ የሶሪያው አዲሱ መንግስት ማለት ነው የአሻራ መንግስት የኢራንን ሆነ ሂዝቡላን አይፈልግም። ምክንያቱም ከአሁን በፊት እንግዲህ እናውቃለን ኢራን በከፍተኛ የሆነ ድጋፍ በመስጠት የአሳድን መንግስት በመደገፍ ማለት ነው የአሻራና ግብረ አበሮቹን የተዋጉበት ሁኔታ አለ። አሁን እንዴት ነው ጸጥ ብለው ሁኔታውን የማየት ሁኔታ አለ፣ ደስታም አለ ማለት እስራኤልና አሜሪካ በሚወስዱት እርምጃ ጎን ለጎን ግን የሶሪያው መንግስት አሻራ
ወደ አካባቢያችን የሰሜን ክፍል ማለት ነው ብዛት ያላቸውን ጦሩን እየላከ ነው። ይህን ደግሞ እስራኤል አልወደደችም፣ በፍጹም ትቃወማለች። አጋጣሚውን በመጠቀም የጦር ኃይሉን ወደ ቦታው በመላክ ይበልጥ ደግሞ የዱሪዝም ማህበረሰብና ሌሎችን ታስታውሽ ከሆነ ካሁን በፊት በነበሩት የተለያዩ ጥቃቶች የዱሪዝም ማህበረሰብ የጨፈጨፍበት ሁኔታ አለ፣ ኩርዶችንም እንዲሁ። ስለዚህ እዛ አካባቢ አጋጣሚውን በመጠቀም ጦር በመላክ እርምጃ የሚወስድ ከሆነ እስራኤል በጥሩ አይነት ስለማታየው ይህን ነገር ተጠንቀቁ የማለት ሁኔታ አለ። የአሻራ መንግስት ደግሞ አጋጣሚውን በመጠቀም እስራኤል አሁን ኃይሏን ወደ ቦታው ወደዛ ወደ ኢራንና ሂዝቡላ በማድረግ የምታደርገው እንቅስቃሴ ያው እንዴት ነው አላየኝም በማለት ስለዚህ ይህን ነገር እስራኤል አልፈለገችም ጭራሽ። ካሁን በፊት ቀይ መስመር ተብሎ እንግዲህ የተመደበበትና የእስራኤል ጦር ኃይልም የነበረበት ቦታ አለ። ወደዛ አካባቢ ጦሩን እንዳይልክ እስራኤል አስጠንቅቃለች። በአንጻሩ ደግሞ እንዳልሽው የሂዝቡላ ድርጅትም ሆነ በኢራን በኩል እስራኤልና አሜሪካ የሚወስዱት እርምጃ እንዴት ነው እሺ ብሎ የሚቀበለው ደስ ብሎት የሚቀበለው ሁኔታ ነው። ምክንያቱም ያው የጠላት ወዳጅ የሚባል ሁኔታ አለ። ከዛ አንጻርና የሶሪያ መንግስት ይህንም ግጥም አድርጎ ያውቃል። አካባቢው መቼም ትንሽ እንዴት ነው በቀጣይም እዛ ከፍተኛ ስራ ይሰራል ተብሏል። ግን እስራኤል ጎን ለጎን እያስጠነቀቀች ትገኛለች። ጦራቸውን ወደ ቦታው አትላኩ፣ ይባስ ብሎ ደግሞ አጋጣሚውን ተጠቅማችሁ የእኛን ወዳጅ የሆኑትን የዱሪዝም ማህበረሰብ ላይ ሌሎች የምትጎዱ ከሆነ እኛ ጋር መጣላት ማለት ነው የማለት ሁኔታ አለ እና ያም ሆነ ይህ መቸመሪዎች ሀገሮች አጋጣሚ በመጠቀም ትንሽ አንገታቸውን ቀና ማለት ሁኔታ አለ። በዛ በኩልም መፍትሄ ይሰጣል። እንግዲህ ሁላችን ተስፋ ነው። ጥሩ እንግዲህ መካከለኛው ምስራቅ ያለበት ሁኔታ የሆነው በቀጣይ ስርጭቶቻችን እንወያይበታለን። ጥላሁን በጣም እናመሰግናለን። መልካም ቀን ይሁንልህ። አመሰግናለሁ ወርቅነሽ። መልካም ሰንበት ለአንቺም ለአድማጮች። መልካም ሰንበት። እናመሰግናለን። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊጠናቀቅ 1-2 ደቂቃዎች ይቀሩናል። እስራኤልና አሜሪካ በጋራ በመተባበር በኢራን ላይ የሚወስዱት ወታደራዊ ዘመቻ ዛሬ 8ኛ ቀኑን አስቆጥሯል። 8ኛ ቀኑን ይዟል ዛሬ። በዚህ ወታደራዊ ዘመቻ በኢራን አስተዳደራዊና መከላከያ ሰራዊት ላይ በጣም ሰፊ የሆነ ጉዳት እንደደረሰ እየተነገረ ነው። ኢራን ለበርካታ 10 ዓመታት ወደ ኋላ ተመልሳለች እያሉ ነው የአሜሪካም እስራኤልም መሪዎች። ኢራን ብዙ ነገሮቿን እንዳጣች እየተገለጸ ነው። ሌላው አሜሪካ ጦርነቱን አጠናክራ ለመቀጠል እንግዲህ 3ኛዋን ጆርጅ ኤች.ደብሊው ቡሽ የተሰኘች የጦር ጫኝ መርከብ ወደ መካከለኛው ምስራቅ ለመላክ ዝግጅቷን ማጠናቀቋም ዛሬ እንግዲህ ሌሊት ላይ ወጡ መረጃዎች ተመልክተዋል። ከዚህ በፊት እንደሚታወቀው አሜሪካ አብርሃም ሊንከን እና ጀራርድ ፎርድ የተሰኙ 2 የጦር አውሮፕላን ጫኝ መርከቦች ወደ መካከለኛው ምስራቅ እንዲመጡ አድርጋለች። አሁን ደግሞ ጆርጅ ኤች.ደብሊው ቡሽ የተሰኘችው 3ኛ የጦር አውሮፕላኖችን የጫነች መርከብ ወደ መካከለኛው ምስራቅ ለመምጣት ዝግጅቷን አጠናቃ ልምምድ ሁሉ አጠናቃ የፓሲፊክ ውቅያኖስን ለማቋረጥ እየተዘጋጀች እንደሆነ እየተነገረ ነው። በአጠቃላይ እንግዲህ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል እና እስካሁንም የተገኘው ውጤት በጣም ስኬታማ እንደሆነ እየተነገረ ነው። የሂዝቦላ ድርጅትም እንግዲህ ያው ከኢራን ጎን በመሰለፍ እየተሳተፈና በእስራኤል ላይ የሚያደርሰውን ጥቃት እንደቀጠለ ነው። የእስራኤል መከላከያ ሰራዊት እንግዲህ በኢራን ላይም በሂዝቦላ ድርጅት ላይም መጠነ ሰፊ ጥቃት እየወሰደ ነው ያለው። የሊባኖስ ነዋሪዎች ግማሽ ሚሊዮን የሚሆኑ እንግዲህ የሊባኖስ ዜጎች አካባቢያቸውን ለቀው ወደ ሌላ አካባቢ እንደሸሹ እየተነገረ ነው። የእስራኤል መከላከያ ሰራዊት ጥቃት ከማድረሱ በፊት ነዋሪዎችን ያስጠነቅቃል ዜጎች አካባቢውን እንዲለቁ። በሊባኖስ ዋና ከተማ ቤይሩት በሚገኘው ዳሃዬ በተባለችው አካባቢ በተለይ እንግዲህ አንድ አካባቢ የሂዝቦላ ድርጅት የተለያዩ ተቋማት ያሉበትና ተደራጅቶ የሚኖርበት አካባቢ መሆኑ ይታወቃል። እዛ አካባቢ ሰፊ ጥቃት እየደረሰ እንደሆነ የመከላከያ ሰራዊቱ መጠነ ሰፊ ጥቃት እያደረሰ እንደሆነ ይነገራል። ነባር አዳዲስ የሂዝቦላ ድርጅት አባላትም እንደዚሁ እርምጃ እየተወሰደባቸው ነው ያለው። እንግዲህ የተከበራችሁ አድማጮቻችን ስርጭታችን ይሄን ይመስል ነበር። ቀን 1 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። በስርጭታችን ለተሳተፉት እንግዲህ ባልደረቦቻችን ሰፊ ትንተና ዘገባ ስለሰጡን ለጋሽ ራሚም ለጥላሁን መልኬ ምስጋና ይድረሳቸው። ቀን 1 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ቀን ይሁንላችሁ። ለቴክኒክ ባለሙያ ለድቦራ ሴዊሳ ምስጋና ይድረሳት። ወርቅነሽ እሸቴ ነኝ። ሻባት ሻሎም።